ሰላም ዩቲዩብ ወዳጆቼ እንዴት ናችሁ? ሳምንታችሁ እንዴት ነበር? መልካም እንደሚሆን ተስፋ አደርጋለሁ። ዛሬ እንግዲህ እኛ ቤት ከሰዓት በኋላ ነው። ልጆች ከትምህርት ቤት መጥተው ሆምወርካቸውን እየሰሩ ነው። ዛሬ እንግዲህ አብራችሁን በቪዲዮ የከሰዓት በኋላ ሩቲናችንን እንድታዩን ጋብዛችኋለን። ይሄ ሜስ የሆነው ቤታችንን እንግዲህ እንዴት አድርገን ትራንስፎርም እንደምናደርገው ተከታተሉን። እንግዲህ አብራችሁ እንድትቆዩን ጋብዛችኋለን። ቪዲዮ እንደምትወዱት እንደምትጠቀሙበት ኢንስፓየር እንደምትሆኑበት ተስፋ እናደርጋለን። አብራችሁን ቆዩ። Alexa, set the timer for 20 minutes. 20 minutes, starting now. Clear. እንግዲህ ቤት ካለውኝ ጧት ቤቱን አስተካክዬ የተወሰነ ጊዜ ይቆያል። ከዛ ልጆች ሲመጡ ደግሞ ያው ልጆች ያላችሁ ሰዎች ታቁታላችሁ እንደፈለጉ ነው የሚሆኑበት እና ልክ ቀኑ ደግሞ ያለቀ ሲሄድ ያመሻሽ ሲሆን ከልጆቼ ጋር ነው ብዙ ጊዜ ቤቱን የምናስተካክለው። ብዙ አይወስድም ቶሎ ላይክ ብዙ ጊዜ ታይመር እናረጋለን ልጆቹንም ኤክሳይት ለማድረግና ቶሎ በፍጥነት ቤቱን ማጽዳት የሚለው አይዲያ ራሱ በጣም ኤክሳይት ስለሚያረጋቸው ታይመር አድርገን ወይ 30 ደቂቃ ወይ 20 ደቂቃ እንደዚህ ያለውን ነገር ማነሳሳት እንጀምራለን እና ባይ ላይክ ዲነር ታይም ደግሞ ንጹህ ሆኖ ያው ቁጭ ብለን አንድ ላይ ጊዜ እንድናጠፋ የተወሰነ ሰዓት እንደዛ እናደርጋለን። አሁን ያው እንደምታውቁት ዊንተር ስለሆነ ውጭ ትንሽ ቀዝቀዝ ስለሚል ልጆቹ ውጭ የሚወጡበት ታይም በጣም ሊሚትድ ነው። በጣም ብዙ ጊዜያቸውን እንግዲህ ሳሎን ውስጥ ነው የሚያጠፉት ከቤት ከመጡ በኋላ ያው ትንሽ አርፈው ከዛ አሳይመንት ይሰራሉ። ግን ያው ከሰዓት በኋላ ቤቱ በጣም ነው ሜስ የሚሆነው። ያው ይጫወታሉ የሚፈልጉትን ነገርና ያው ማጽዳት ስንጀምር እንግዲህ ሊቪንግ ሩም ውስጥ ያሉ ነገሮችን በሙሉ ማነሳሳት ነው። በባስኬት አንድ ባስኬት አለኝ። እዛ ባስኬት ውስጥ እንግዲህ ያገኘሁትን ልብስ ምናምን አንድ ላይ አጠራቃቅሜ አንድ ላይ አስቀምጣለሁ። በኋላ ነው ሶርት አውት ማድረገው ታይም ሲኖረኝ። ከዛ በኋላ እቺ ደግሞ ሮቦቷ በጣም ትረዳኛለች። ብዙ ጊዜ ቫኪዩም ወይ ጠርጋለሁ፣ ግን እንደዚህ ጊዜ በማይኖረኝ ጊዜ ደግሞ በጣም ጥሩ ሄልፐር ነች። እሷን እኛ ቤቱን እያስተካከልን እሷ ደግሞ ቤቱን ትጠርግልናለች ማለት ነው። ከልጆቼ ጋር እንግዲህ ሳሎኑን ከጨረስን በኋላ ወደ ቢሮዬ መጥቻለሁ። ያው እንግዲህ ቢሮዬ ቀኑን ሙሉ ሙሉበት ቦታ ነው። እንደምታውቁት አንዷ ስትናገር የኪችን ስራ ይጨርስሻል እንጂ አንቺ አትጨርሽውም ብላለችና ምንም ማለቂያ የሌለው ነገር ነው እዚህ አካባቢ የሚሆነው። ግን ያው ቤቱን ሳስተካክል አትሊስት ካውንተር ላይ ያሉ እቃዎችን እንደዚህ አለፍ ያልኩ ቤት ካለው ዲሽዋሸር ውስጥ ሎድ አረጋለሁ። ትንሽ ክሊር የሆነ ቪው እንዲኖር በተለይ ኩክ ምናምን ካደረኩኝ በቃ እንደምታዩት እቃውን በሙሉ ነው ማወጣው። ከዛ በኋላ ያው እንደዚህ ራሴን ታይም አድርግና ደግሞ ቶሎ አነሳሳዋለሁ እና ማታ ላይ ኤቭሪቲንግ ሎድ አድርጌ ኪችኑን አጽድቼ ነው መተኛት ደስ የሚለኝ። አትሊስት ለሚቀጥለው ቀን ደግሞ the same routine ስለሆነ ኤቭሪዴይ የምናደርገው ያው ለማይቀርልኝ ነገር ወደፊት መግፋቱ ብዙ እንትን አይለኝምና ቶሎ ማጸዳዳትና ማነሳሳት ጥሩ ነገር ሆኖ አግኝቼዋለሁ። እውነቴን ነው የምላችሁ አንዳንድ ቀን ሳስበው እንደው ዝም ብለን ይሄን የቤቱን ነገር ብንተው 1-2-3 ቀን ምን እንደሚሆን ሳስብ በጣም ኦቨርዌልሚንግ ነው። ራሱ በየቀኑ ጧት ጀምሮ እስከ ማታ ፓይል አፕ የሚያደርገውን ነገር ሳይ በቃ ያለን አማራጭ የሆነ ሲስተም ፈጥረን ኦን ታፕ ኦፍ ኢት መሆን ነው እና እይታዬን መቀየር ነው የረዳኝ። ምክንያቱም በቃ ቤቴን ጥሩ አድርጎ መያዝ ራሴን እንደመንከባከብ እንደሆነ በማሰብ ሁሉ ጊዜ ኦን ታፕ ኦፍ ኢት ሆኜ ሁሉ ነገር ማስተካከልና ወደ ቦታው መመለስ እንደ ዋን ኦፍ ሰልፍ ኬር ነገር እንደሆነ ለልጆች የሚያን ኢንቫይሮንመንት መፍጠር
ጥሩ ለቤተሰቤ እንደዛ ማድረግ በጣም ጥሩ ነገር እንደሆነ ራሴን በማሳመን ያው ሳልሰለች እንግዲህ በተቻለኝ አቅም ጤና እስካለ ድረስ እንደዛ ለማድረግ ነው ራሴን የሚያሳመንኩት እና መልላችሁ ነው እንግዲህ ቤታችንን ስናስተካክል ኦርጋናይዝ ስናረግ ስናጸዳ የሆነ ለሌላ ሰው ውጭ እንኳን ሰርት ስንሰራ ለሌላ ሰው ነው የምንሰራው ያው ገንዘብ ለማግኘትም ቢሆን ሌላውን ሰው ስናገለግል ወይ ከኛ ውጭ ሆነን ሰው ስናገለግል ነው የምንውለው እና ቤታችን ግን ለራሳችን ነው ብንሰራም ለራሳችን ለቤተሰባችን ለቤታችን ነውና ሞር እንደም ሪዋርዲንግ እና ደስ የሚል ነገር ነው ብዬ ነው ማስበውና ያው ኢትዮጵያ ብዙ ጊዜ የቤት ስራ በሰራተኛ ቤት ውስጥ የሚሰራው ስራ ስለሆነ ያለን ፐርስፔክቲቭ በቃ ቤት ውስጥ መስራት የሆነ ራሳችንን እየጎዳን እንደሆነ እንድናስብ ነው እድገታችን እንደዛ እንድናስብ ነው አድርጎናል ብዬ አስባለሁና እሱን ፐርስፔክቲቭ ግን አይ ቲንክ አሁን መቀየር ይኖርብናል ብዬ አስባለሁ ቤትን ቴክ ኬር ማድረግ ቤትን ማጽዳት part of self care ራሳችንን እንደመንከባከብ አድርገን በማሰብ ጥሩ environment every day ለመፍጠር መሞከር በጣም አስፈላጊ ነው ብዬ አስባለሁ ለቤታችን ትኩረት መስጠት ultimately ላይፋችን all the life happens ቤታችን ውስጥ ቤታችን የማይችለው ነገር የለምና ውጭ ሰርተን ብዙ ነገር አድርገን ስንመጣ ምናርፍበትና enjoy ምናረገው relax ምናረግበት ቦታ መሆን አለበት ብዬ አስባለሁ እናንተም ደግሞ ያላችሁን ሐሳብ አስተያየት እስኪ ኮሜንት ሴክሽኑ ላይ ጻፉልኝ እንግዲህ ዛሬ ቪዲዮ ይሄን ይመስላል ከወደዳችሁት ደግሞ ላይክ and share ማድረግ እንዳትረሱ ያው ቤታችንን አጸዳርተን እንደምታዩት ደግሞ ጣን የግድ ነው ጣናችንን አጫጭሰን ቤታችንን አሳምረን ከሰዓት በኋላችንን አሳልፈናል እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ሳምንት That's my husband. He buys me a flower every week. Every other week? Every other week? It feels like a week every week.